ያን ያበሻ ዶሮ እኮ በጣም ነው የሚገርም በጣም እንዲ ኩንትን ትሪት ደፍተህበት መቼ እንትን ይላል እንዲ ያልኩ ነው ደግሞ ሰለተዛው ሰከድ የመብራት ኃይል ሰራተኛ እኮ ነው የሚመስለው እግሩ ላይ ያለው ጉጣይ ጉጣለው ነው በገመድ አለ ራሱ ሆም ብሎ የተዘጋጀ ገመድ ያለ ተዘጋጀ በዚህ ላይ የፈረንጆች ታዲያ ያስቸግራል ድም ብሎ የሚገመግም ነው የሚመስለው እኔም በልተህ ትኖራለህ እኔም በልተህ ልትኖር ያበሻው ጉራው በእኛ ነው የወጣው የሻይ የሚሰጥ ይመስላል ወይ አይ ቅድም ስታወራ ለካ ባለቤት ያስጠንቀቀኝ ነበር እሺ ስለ ዓመት በዓል ስታወራ እኔን እንዳትቀላቅለኝ ካሁን በኋላ ስላለች የዶሮ አለ ነግር ነው በዚህ መልእክት ጎረቤትም እንዲያምኑልኝ ብዬ ነው እሺ በፊት ዶሮ ሲጠፋ እንዴት ነው ባጥር ሲዘል ድምጹን ሰምተህ ምናምን ነው የምትሄደው አይደል ምናምን ብሎ ይሄዳል አሁን የመጡት ደግሞ መንገድ ላይ የሚሸጡትን አይታል የፈረንጅ ዶሮች ታይት ያደረጉ ነው የሚመስለው ከስር ተመላልጠው ያበሻ ዶሮ እኮ ውሃ ሲፈላ ይጮሃል የፈረንጅ እንጠጠቀጣል ገና ሲፈላ እና ዶሮን በር ላይ አድርጌው ጠፍቷል የፈረንጅ ያበሻማ ቢሆን አገኘዋለሁ ሲጮህ ያሁኑ አይጮህ የት እንደገባ አላወኩም ሳይለንት አድርገው ነው የሚሸጡላችሁ አንተ ብቻ አይደለም ቆርጦ እኔ ሰርፕራይዝ እንኳን ደስ ያለ ፍልፍሉ አስወረደች በፍጹም አይደለም በኢትዮጵያም በዓለምም ደረጃ ታዋቂ ልትሆን ነው በኮሜዲው ነው አይደለም በፍጹም አይደለም ባለቤት 6 ልጅ በሰላም ተገላግላለች 6 ልጅ በሰላም ተገላግላለች እንኳን ደስ ያለ ብዙዬ በዛሽ አይደል አበዛሻቸው 1 2 3 4 5 ፋርዳውስ ደህና ነኝ የት ነው ግን የማውቅ እረሱኝ እኔ እኮ ዘነጋለሁ ሐኪም ማድን ነው ባለፈው መድኃኒት ሸጠውልኝ ልሞት ወይ ቁልቁል ውረድ ምናምን ብለው ይተንጻሎት በስመ አብ ተርፌ ለዚህ በቃ አዎ እንኳን ደስ አለህ መድኃኒት ታበላሻለህ የትም ጥለው ነው ይሄን ጊዜ ወይ ሞታል አንተ ሌላ ሰው ነህ እኔ መንፈስ አላክም እኔ እናቴ ትሙት ሰው ሙት አይደለም ግን እንደመሰሉት የዛን ቀን ሞቴን ነጠቀኝ ሰው እንዲህ በጥብጨው ለጣጣስን አንድ ክብ ሰው ነጠቀኝ አይ የሰው ባጭር አስቀረ አዎ ምን ያለ ጥንቃቄ ብታረግ ስንት ነገር ነግሬሃል ነበር ኧረ እንኳን ጠጣው ያው ሁሉ አልፎ ሐኪም አድነው አሁን እኮ ደግሞ ከሱዳን የመጡ ሰው ያሉ ተብዬ ለዛ እኮ ነው የመጣው እኔ ራሴ ነኝ አንተ ምንድነው የምትሰራው እዚህ ተጎልተህ እያጠራሁት ምንድነው የምትሰራው እኔ ግራ የሚገባኝ አንተ ምንድነው የምትሰራው እዚህ የቤት ሁሉ ቆሻሻው ነው እንዲህ ተዝረክርኮ አንተ ምንድነው እዚህ የምትዝረከረከው ብቻዬን ስብሰባ ገብቼ እኔ አለማ ይሄ ነው ስራ አይደለም እሱ ማሰራለው ይተዋ ተጠበቀው የነበረው ቀን ደረሰ በቃ ከዚህ በኋላ አንተ እዚህ ቤት ውስጥ አትሰራም እንዴ እኔው አንቺ አተናገርኩ ተነጨረስ አንተ ከሞት ተብሎ ባዶ 5 ዓመት ሙሉ ሰርቼ እንዴት ነው በአንድ ቀን ይሄን ጨርሻለሁ ሙታሚሉኝ እኔ ስለአንተ ያለኝ ነገር ውስጤን ሳስበው ምንም የለም ባዶ እንዴት አረጋለሁ አይ እንዴ አይነት ነገር አልፈልግም እንዴ 5 ዓመት እኮ ሌት ተቀን ጠጉር ስጠርግ ከረምኩት አንድ ቀን ከዛው ሁሉ የሯናትን ቆርጣለሁ ብዬ ነው አይደል አንተ በደም ምግብ ተቆርጣለህ እንጂ ጸጉር እንጂ ባንድ ጊዜ ዲሰማስ ቆርጡ አያ በቃ ጨርሻለሁ እዚህ ቤት ውስጥ ጨርሻለሁ በቃ ሌላ ሰው ቀጥሬ መንቀሳቀስ ይችላል ብዙ ሰው ስራ ፈጠራ ይባላል ብዙ ነገር ይፈጠራል ግን ምንም አንድም ነገር ልትሰራ ይችላል ከዚህ ቤት እንዴት ነው 4 ነጥብ እኔ እኮ ቦታውን እየጠረኩኝ 4 ነጥብ በቃ እኔን ማሰደብከኝ አንተ መለወጥ አልቻልክም በቃ ዝም እኔ እዚህ ጋር እዚህ የተለጠፈ ነገር ዝም
እናጠባለን የተባለው አንተ ልብስ ታጥባለህ፣ ተጨማሪ ስራ ነው ያገዛሃል ብዬ ሳስብ የተረሳ ኪስ ነው የምታጥበው። እኔ እኮ እናጠባለን የሚል መስሎኝ ነው እንጂ እናጠባለን የሚል መስሎኝ። እኔስ ምንድን ነው እናደርቃለን የሚለውን አንተ ልብስ ታደርቃለህ ነበር፣ እኔን ታደርቀኛለህ። የሰፈሩን ሰው ነው የማደርቀው። እናሰጣለን፣ ድድህን ታሰጣለህ። እናሰጣለን ነው እንደሚለው እናሳጣለን መስሎኝ። እንተኩሳለን፣ አጥበን እንተኩሳለን ነበረ። አንተ ነገር ትለኩሳለህ። ምሽግ አጣው እንጂ እንተኩሳለን ሲሉኝ መሳሪያ እንደልዛለን። ሰው ሰፈር ሄደህ በርበሬ ትደልዛለህ ብዬ ስልክ ሰው አበልዘህ መጣ። ለውዝ እምቢ ብሎኝ እኮ ነው ያበለስኩት። እና ምንድን ነው እንከትፋለን፣ እንፈጫለን። እኔ በርበሬ ምናምን ትፈጫለህ፣ ሽንኩርት ምናምን ትከትፋለህ ብዬ ነበር። ሌላም እዚህ ልጅ አዝለህ ትሰራለህ። ሰው ስራ ስለሚበዛበት የህፃናት ልጆችን ይዘህ አዝለህ ትሰራለህ ነበር። እናዝላለን። እሱ እናዝላለን ነው እንዴ? እንንዘላዘላለን ያሉ መስሎኝ እኮ እኔ ገንጥዬ ያወጣሁ በዚህ እድሜያችን ብዬ። በቃ የቤት እኮ የኔ የአቶ ዋንጫ ፀጉር ቤት እንጂ ማላገጫ ፀጉር ቤት ነው። በቃ ጨርሻለሁ። 4 ነው በቃ አሜን። እሱ መግቢያ ይዘን ሄድ እና ኮትም እሰጥሃለሁ ብሎ እሱ ኮትና ኮተት ትወዳለህ። እሱ ነው ይዘህ ትሄዳለህ። ምሳህንም በልተህ ትሄዳለህ። ግን ይሄን ቤት መልቀቅ ነው። ባለፈው ያሉትን ረሱት እንዴ? ምን አልኩት? ያ ፈረንጁን ካመጣው በኋላ በአንድ ሽንት ቤት አብረን እንጸዳዳለን። ካሁን በኋላ ከጋዜጣ ወደ ሶፍት ለውጥ ታመጣለህ። ካፌ ወረቀት የተመጣለ ለሌላ ነገር አትጠቀምበትም ብለው ልጅ ነው ጊዜ አንተ እዚህ ስራ በዛ ብለህ ሄደህ ትበላለህ። ሽንት ቤት ተቆልተህ ነው የምትውለው። ምንድን ነው ሽንት ቤት? ምንድን ነው ሽንት ቤት? እምቢ እያለኝ የቪኖ መክረት ይሻል ካሽወን እምቢ እያለኝ ያችን 40 ደቂቃ ነው ሽንት ቤት ቆዩ አይደል? በቀን 10 ይበቃል። 10 ጊዜ 40 4 ሰዓት 4 ሰዓት አንተ ቶሪ ሽንት ቤት መስራት ታደለ ቶይሌት ነው ፍቅረኛዬም በሱ ነው ቶይሌት አይ ብዙ ሰው ሊል ይችላል። በቃ ጨርሻለሁ። 4 ነጥብ እኮ በቃ እንደዚህ የተዘጋ ትምህርት ቤት መስዬ ነው ሀገር ያልገባም። ስለዚህ ዝም ብለው ፀጉሬ ማሩኝ ትላለህ። እኔ ፀጉሬን መንደርቅ ያሰደ ቁጭ መመራት ትፈልጋለህ፣ ማሰብ አትፈልግም። አንተ ሪሞት ነህ፣ ማሰብ የለብህም። አትሰራ በቃ ወደ ከዛ ሸክላ ሰሪ በፔርሙዝ ይበላል የሚሆነት አይ ተመገብ እንጂ ተረት ታውቃለህ ወይ ነው ማለት ተረቱን ለኛ ምን አይነት ኮርት ነው ፔርሙዝ እንደ ሰው እንትን ብዬ በስነ ስርዓት በደንብ ጠበቅ አድርገህ ቆንጆ አድርገህ ቁረጠኝ። ስማ በደንብ ጠበቅ አድርገህ ቁረጠኝ። አንቱ ወደ አንተ ባንዴ ኒሻን ቢሆንም ነቀለህ እኮ መሬት ከተልከው ማለት እኮ ነው። አቶ ዋንጫ የሚለው ስም በደንብ ጠበቅ አድርግ በደንብ ምን አባቱ ነው ከመሀል መለሱኝ። በጀለ መጥፋት ነው እንዲያለማ እንዴት ተመችቶኝ ነበር ነው እና ራሴን አጥፍቼ ሁሉ እኔ ልግባ። አይ እንደዚህ ራስን ማጥፋት ከፈለግ ለምን በመቀስ አንገትህን ቀንጥሽ ቆሻሻ እንትን ውስጥ አልጨምረው ደረትህን ታቅፈህ ለምን አትዞር? አልፈልግም እንደዚህ። ደህና ዋልክ? ገባ እዚህ እኮ አንዳንድ ነገሮች እያሳየሁት የአቆራረጥ ነገር እያሳየሁት ለዛ ነበር። እስኪ አልብሰው መስራት ቬሎ አደረኩ።
ምን አይነት ቁርጥ ነው የምትወደው? ከተገኘ የበሬ ሻኛ ይሆንልኝ። ስጋ ቤት ተለለጥፋል እንደ አንተ ከውጭ ሻኛ ነው ያለው። አዜ ይኖርልህ ወይ አበስ እሺ ናተ የቤት እንስሳ ሰባይ ምን የምትቆረጠው እንዴት አይነት አይደለም? እኔ ጸጉሬ ልቆረጣልኝ መጣሁት ጺሜን ለመስጠት። ኦኬ በቅባት ነው ወይስ በማሽን? አይ በቅባት ነው የሚሻለኝ። እሺ እሺ እናንተ አቤት ናንብለት እስቲ ከዚያም በበለት ከዚያ ተይዟል እኮ እጁ። እሺ እሺ ቁርስ በልተሃል? አልበላሁም፣ ጾማለሁ። እኮ በጣም በየቤት የሚሸጡ አሉ። በተለይ ኮንሰርቱ ደግሞ 3 በዚህ ላይ ደግሞ ነገር ደግሞ አንበበለት እኮያንም በኩል ፍሬ ያለውን ነገር እያለው በቤልጂንግ አንድ የ14 ዓመት ወጣት ተጣጥሮ ራሱን አጠፋ። አሁን እንደዚህ አይነት ነገር አሁን ይነበባል። ሌላ ነገር አንበበ ስለ ኢኮኖሚ ይሻላል ልማት አይ ይቻል ማህበራዊ ካለ እሱ አንበበ ማህበራዊ እኮ እንደ ድሮ አይደለም። ዱለቱ እንደ በፊት አይደለም። አያረጉበትም ዱለት እንደዚህ እንደዛው ወርራ አርቆት ወጥ የሚመጣው የበርበሬ ያበዛል ማለት ነው። ይኸውልህ በእንትን ክፍለ ከተማ 18 ወጣቶች ተደራጅተው አስማ ራሳቸውን አጠፉ። ታነብለት አለው ይሄ ተከንተ ወንጀል ነክ ተካተካለው ዞር ና ተመልከት። ስራ መልመድ የምትፈልገው ና እዛለች ባለ በጥንቃቄ ተማር። እሺ አንድ ማንኪያ ማለት ነው። አዎ አንገቱን ይቆርጣል። እንደዚህ ካደረገ ጥሩ አይደለም። አየህ አንድ ማንኪያ ከምግብ በፊት ነው ጋሻዎች። ምን አባቱ ነው የሚያወራው ይሄ? ወጣንታ እሺ አሁን 10 ደቂቃ ትጠብቃለህ። ከዛ በኋላ ከ10 ደቂቃ በኋላ የት ነው የሰውየው ፀጉር ብትል ገንዳ ውስጥ ጣሉ። እሺ በጥንቃቄ አስማ ወልክ አማረከት ረማሙ አየሁ የተላጠሙ ዛል መሰለም የተላጠሙ የድሮ ማንጎ ባሳ ይሄ ነው። አይ እያስተማርኩትም ስለሆነ ነው። በቃ ይኸው ራስህ መነሳት ትችላለህ። ሂሳብ ተቀበል። 6 ሰዓት ደረሰች መሰለኝ። ደግሞ ወዲን ይወጣልኝ እንጂ ወረፋለ የማርያም ፍቅር እየፈች አቡሽዬ አቡሽ ማለት አቡሽ ማለት አቡሽ አለ ጋሻን ጫሉ ጋሻን ሸጂ ከሪ ይሁን ጋሻን ምንድን ነው ቁርጥም ቆርጦ ምን ነው ሰመጠን እንዴት ነህ? ሰላም ነው ወይ? ኦሮሮሮ የጥንቱ ደንበኛ የጠፋበት
አልነበርኩም። ክፍለ ሀገር ነበር። ክፍለ ሀገር በሰላም በሰላም በስራ ምክንያት የጠፋህ እኮ። ትዳር ያዝክ እንዴት ነው? ቆየሁ እኮ አልሰማሁም። ይኸውልህ ሰው አይናገርም። ወዳጄ ስማ አንተ እሷ ገብቶ ሰው ደበቀኝ። አየህ ሰው ደብቆኛል። ለእነ ጥሩ ነው። ልጅ አልወለድክም ገና? ገና ነኝ። እሱ ገና ነው። ሙከራ እያደረገ ነው። ልጅ ያለ ስራ ልጅ ትንሽ ጥሩ አይደለም። ትንሽ ይፈልጋል፣ ስራ ያስፈልጋል። ትንሽ ገባ በደስቴ እንትን አንተ ምክንያት ማሽን እንዴት ነው ደርሶ? ደህና ነኝ። አንተ እንዴት ነህ? አዲስ ሰራተኛ ነው። ገና ለማጅ ነው። እዛ ላይ ቀዥቃዣ ነው። ምንድን ነው ደግሞ የገነጠልከው? ገንጥለኸዋል እኮ። ኦኬ ጥሩ። እንግዲህ እስኪ ማበጠሪያ አንጣ። እሺ። አይመችም ደግሞ የት እንደሚሻል አይመችም። ወገቤን ይላሉ። አዎ ነስ ያዘው። አይ ልጁን አንሳና ያዘው። ጋሻኩሽን አይ ደንበኛዬ አንዴ ዳንኤል ይባላል። እንዴት ላድርግ? አንሳና ያዝልኝ። ይኸው። እሺ አሁን ጥሩ አየህ እንዴት መሰለህ? ታዲያው እንደሱ ነው። ደንበኛችንን ማስከፋት የለብንም። እናሽኮኮን አድርገው። እሺ ትንሽ ጎንበስ በል አንተም ትንሽ ጎንበስ በል። ስራ ነው። ስራ ትንሽ ዘወር በል። ይኸው ብዙ ሀሳብ አለበት መሰለኝ። እሺ እንዴት ነህ ታዲያ? ደህና ነኝ። ስራ እንዴት ነው? ጥሩ ነው። አፌ ውስጥ እየገባን ዝም ብለህ ያዝ አንተ። እሺ አንተ እኮ አንተ ወንበር ብዙም አትሻልም። ምክንያቱም አስተሳሰብ የወንበር ያክል ታጣፊ እና ስራ ጥሩ ሆኖልሃል። ሙቀት ሀገር ነው የሄድከው? ትንሽ ፀጉርህም ሳሳ ብሏል። ደህና ነው ደግሞ አላደገም እኮ ትንሽ ብቻ እንደው ፈላይ። ስንት ሰዓት ሆነ አንተ? ስንት ሰዓት? 6 አልፏል። 6 ሰዓት? ቤተሰብ እዛ ምሳ እየጠበቀኝ። በል ጨርስ አንተ። መጣሁ ዳንኤል መጣሁ። ዳንኤል እሱ ያስተካክላል። ጎበዝ ነው። ልጆች ምሳ እየጠበቁኝ ነው። አስተካክል። እሺ እዛች ጋር ግን ጽፏል። ምን ማሳዘል የሚለው እናሳዝላለን። እንደ ቀጣላን ስራ አይዞሽ የሻይ ስትልሽ ባለትዳር ነህ? አግብተሃል? ስራም እየሰራህ ነው? ተጠቀም። እሺ በስራ ጥሩ ተጠቀም። ይሄንን ጨርሰን ሌላ እንጀምራለን። እንኳን አደረሳችሁ። ጊዜው የሩጫ ነው፣ ፈጣን ነው ዘመኑ። ፍልፍሉን ለማግኘት ዳሽንን ይጫኑ። አሁን ደግሞ ፍልፍሉ ከመፎገር ወደ ራፐር ገብቷል ተብሏል አይደል? ውጭ ደርሼ መጥቼ እንግሊዘኛ ጀምሬያለሁ። ጌቾ በደንብ ነው የጀመርኩት እንግሊዘኛ። ግን የኔን እንግሊዘኛ ማንም አይፈታውም። እንደ ሰይጣን ብቻዬን ነው የማወራው። ግን እዛ ካሉት እኔ እሻላለሁ። ካንተም እኔ እንግሊዘኛ ያው በዳሽን ነው የምምለው። እሻላለሁ። ለምን እኔ እንግሊዘኛን እንዳመጣጡ ነው የምፈታው። ለምሳሌ ብጠይቅ ካቤጅ ባይ ሄልዝ ምን ማለት ነው? የለማ እዚህ ነው ጭንቅላት ለሸክም። ጎመን በጤና ጎሽ አንድ ዳሽን ስጥልኝ። ባይ ሜዲሲን ወርልድ በመድኃኒዓለም ሽካም ሽራን አንቹ ታመጪው አንቹ ታሮጪው። ስንፈልግ ፈረንጆቹን ራሱ በእንግሊዘኛ እንሰድባቸው ነበር። እርግማን አለን። ፕላንት ሪሊጅን ዲስሚስ ዩር አይስ ምን ማለት ነው? ተክለ ሃይማኖት አይንህን ያጥፉት ማለት ነው። ጥምቀት ላይ
ሄድኩኝ እንደሰው ጃልሜዳ ሄጄ ያው ደልደል ያለ አይደለም ወደው እኔ ቀጭን ሴት እኔ በብዛት ረሃብ ነው የምትመስለኝ ብዙ እንትን አልልም ሎሚን አወጣውልና ደልደል ያለችውን ኋላ በግራስ መስላ በቀኝ በግራስ መስላ በቀኝ እንደ ኢትዮጵያ ተጫዋች አልዞረችም ዞር ስትል ለመጥቀስ እንዲህ ስዘጋጅ ባለቤቴ ነች ልፈትንሽ ነው አልኳት የቢራ ጠርሙስ ውስጥ አንዳንድ ሰው ጥሩ ነገር አያረግም ማታ ሲመሽ ከዛ ግሮሰሪ ላለመውጣት እዛ ውስጥ ነው የሚሸነው ይሸነውና ኮርኪውን ጧ አርጎ ቁጭ ያደርገዋል የጠጣውን ቢራ ባዶ ሲሆን በጠርሙስ ውስጥ ይሸናል አዎ ጥሩ አይደለም እና እዛው ደርዘን ውስጥ ያረጉታል ጧት አንዱ ተንቀሽቅሾ ይመጣና እስቲ ከውጪ ቢራ ይላል የሞት አምጥተው እንካ ሰውየው ቀምሶት ከዛ እንደገና አስተናጋጃለች አቤት ሲሉ ትንሽ ካካ ይላል ፊት ለፊት ያልተከፈተ ነገር ሊያሟላው እኮ ሊያሟላ አሁን ከየትኛው አሁን አገር ቤት ዘመዶቼ ጋር ሂጅ አንተ አንድ ቢራ ለ18 ነው የሚጠጡት አንድ ቢራ ፉት ይልና ለአንደኛው ፉት ብሎ ፉት እያሉ አዩዋቸው ምንድነው ሲል እናንተ አይደል እንዲህ ያላችሁን አሉኝ ምንድን ያሉ ከ18 በታች የተከለከለ ያላችሁ ከ18 ገቦ ፉት እያሉ ለቅሶ ቤት የለቅሶ ምን እንደሆነ ታውቃለህ የአባቴ ነው ለቅሶ አዎ የራሳችን ነው ማለት ነው ለምን ሰው ለቅሶ ላይ ብዙ ነው የሚያወራው አንተ እንባድርቅ አይደል ከለቅሶ ሲመለሱ እንደዚህ እንጀራ ለመብላት እሰማለሁ ነው ኮፍያ አድርጌ እኮ የጭቃ ዘይት ነው ይላሉ ገና ለመብላት ገና ድንጋይ ዘይት ትበሏታላችሁ እንጂ አትበሉም ብያነሳውኝ እና እዛ ቁጭ ብዬ ትንሽም ተረብሻለሁ ለቅሶ ቤት ላይ ትንሽ ያው ባልቴቶች የማይባልንጀሮች ምናምን ትንሽ ረበሹኝ ምን አልክ እየተንጫጩ እና እዚህ ጋር ያሉት ደግሞ ጎረምሶች ትንሽ ጫት ምናምን እየቀሙ ነበር ያንን ጫት ብጭቅጭቅ አርጌ ሻይ ውስጥ ጨመርኩት ማታ ላይ በድስት ነው በትልቅ ድስት የሚፈላው እየተንጫጩ ነው አሮጊቶች ከዛ ያን ሻይ ታደላቸው አውዛ በለው ሁሉ ሸፉት ይያል ማይሆን ስለማመድ እኔ ተፈጥሮ ምንድነው አስማተኛ ምንድነኝ ግን ኦሎምፒክ አሁን በስመ መወዳደር ኢትዮጵያን ወክዬ ባቆመ ሊሄድ ለምን መጣ ህዝቡ ሲል ለኢትዮጵያ ሊያቆም የኢትዮጵያ አቋሚ መጥቷል ተብዬ አቁሜ እናቴ ወይኔናት 3 ዓመት ጥምቀት በጃልሜዳ ነጠላ የለበሰች አይቼ ኮረዳ በወኔ በድፍረት ጡቶቿን በመንካት ለጠቅላላ እውቀቴ አንዴ ስጭኝ አልኳት